ቪዲዮ ፖስት እያደረጋችሁ ቪዲዮአችሁ 0 ቪው 10,000 ቪው እንዲሁም 30,000 ቪው አላልፊ ያለ ከተቸገራችሁ እናንተ በቪጁዌል እስር ቤት ውስጥ ታውቃችሁ ቀርታችኋል ማለት ነው። በዛሬ ቪዲዮ ማሳያችሁ እንዴት ከቪጁዌል እስር ቤት እንደምትወጡና እንዴት በቀላሉ ሚሊየንስ ቪው ማግኘት እንደምትችሉ እነግራችኋለሁ። እኔ 2 ወር ባልሞላ ጊዜ ውስጥ 8.6 ሚሊዮን ቪው እና 1600 ሰብስክራይበር በላይ ማፍራት ችያለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በቀላሉ እንዴት ዩቲዩብ ላይ ቪው ማግኘትና ሰብስክራይበር ማግኘት እንደምትችሉ ትረዳላችሁ። 0 ቪው እንድታገኙ ከሚያደርጓችሁ 3 ስህተቶችን ነግራችኋለሁ። የመጀመሪያው ስህተት አዲስ ቻናል ከፍታችሁ ወዲያው ቪዲዮ አፕሎድ ታደርጋላችሁ። ይህም ደግሞ ትልቅ ስህተት ነው የምትሰሩት። ምክንያቱም ዩቲዩብ እናንተ ሰው መሆናችሁን ማወቅ ይፈልጋል። የመጀመሪያውን ከ5 እስከ 7 ቀን ድረስ አካውንታችሁን ወርማፕ ታደርጋላችሁ። ልክ እንደ ኖርማል ተጠቃሚ ቪዲዮችን መመልከት፣ ላይክ ማድረግ፣ ኮመንት መጻፍ፣ ሰብስክራይብ ማድረግ። ይህንን ካደረጋችሁ እናንተ ትክክለኛ ተጠቃሚ እንጂ ቦት እንዳልሆናችሁ እንዲረዳ ታደርጉታላችሁ። ይህም የአልጎሪዝምን እምነት መግዛት እንድትችሉ ያስችላችኋል። ሁለተኛ የምትሰሩት ስህተት ደግሞ ኒች አትቀይሩ። 2-3 ቪዲዮችን አፕሎድ አድርጋችሁ ቪዲዮአችሁ ቪው ስላጣ ብቻ ብላችሁ ኒቻችሁን አትቀያይሩ። ኒቻችሁን ከመቀየራችሁ በፊት ከ2 እስከ 3 ሳምንት ያለውን ጊዜ ኮንሲስተንሲ ሆናችሁ በአንድ ኒች ዙሪያ ላይ መስራት መቻል አለባችሁ። ይህንን ሳታደርጉ ግን ቶሎ ኒች የምትቀይሩ ከሆነ የዩቲዩብን አልጎሪዝም ቪዲዮአችሁን ለማን ማሳየት እንዳለበት ግራ እንዲጋባ ታደርጉታላችሁ። ይህም እንግዲህ ከ0 ቪው እንዳትወጡ ያደርጋችኋል። ሶስተኛው ደግሞ በቂ የይዘት ለውጥ ማድረግ መቻል ነው። ይህም የሚጠቅማችሁ ፌስለስ ቻናል ላላችሁ እና ኮፒራይት ስትራይክ እንዳይላቀባችሁ የዩቲዩብን ሕግ በማክበር የምሰሩት በቂ የሆነ የይዘት ለውጥ የምታደርጉበት ነው። ለምሳሌ የይዘት ለውጥ ሲባል ልክ እንደ ቮይስ ኦቨር፣ እንደ ካፕሽን፣ እንደ ትራንዚሽን፣ እንደ ዙሚን ዙም አውት፣ የተለያዩ አሮ፣ የተለያዩ እነዚህ ነገሮችን በማካተት በቪዲዮችሁ ላይ በቀላሉ ሾርት ቪዲዮችን መስራት ትችላላችሁ። ሳይረዝም አጠር አድርጋችሁ እነዛን በመስራት በአጭር ጊዜ ውስጥ ቪው ማግኘት ትችላላችሁ። ከ0 ቪው መውጣት ትችላላችሁ። በዚህ ዙሪያ ላይ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ የምሰራላችሁ ይሆናል። እነዚህን ሶስቱን በትክክል ከተገበራችሁ ቪዲዮችሁ ከ0 ቪው መውጣትና እንዲሁም ከወደ 10,000 ወደ 30,000 ከፍ የማለት እድል ሊኖረው ይችላል። 10,000 እይታ አካባቢ የደረሰ ቪዲዮችሁ የሚቆም ከሆነ እነዚህን 3 ነገሮችን በትክክል አስተካክሏቸው፣ ተጠቀሙበት። የመጀመሪያው የሚሆነው ወጥነት ነው። ወጥነት ሲባል በቀን ውስጥ አንድ ቪዲዮ መስራት ሊሆን ይችላል። ቢያንስ 2 ሳምንት እስኪሞላችሁ ድረስ ሌላ ቪዲዮችን አፕሎድ እንድታደርጉ አልመክራችሁም። በቀን ከ1 ቪዲዮ በላይ አፕሎድ ማድረግ ቻናላችሁን ቦት እንደሆነ እንዲያስብ ሊያደርገው ይችላል። ስለዚህ ይህ ደግሞ ሻዶ ባን ውስጥ ይከታችኋል። ስለዚህ በቀን ከ1 ቪዲዮ በላይ አፕሎድ እንድታደርጉ አልመክራችሁም። ሁለተኛው ስቴፕ የሚሆነው ደግሞ የመልቀቂያና የመፖስቻ ሰዓታችሁን ማወቅ ነው። ያንን ለማወቅ ደግሞ ዩቲዩብ አናሊቲክስ ላይ ትገቡና ኦዲየንስ የሚለውን ነክታችሁ ወደታች ስክሮል አድርጋችሁ ስትመለከቱ ኦዲየንሳችሁ መቼ አክቲቭ እንደሆኑ ትመለከታላችሁ። ያንን አይታችሁ ቪዲዮ አፕሎድ ብታደርጉ ያኔ ቪዲዮአችሁ የመታየት እድሉ ከፍተኛ ነው። ሶስተኛ የሚሆነው ይዘታችሁን ማሻሻል ነው። ይህም ደግሞ ትሬንድ የሆኑ ሙዚቃዎችን መጠቀም፣ ቫይራል የሆኑ ክሊፖችን መጠቀም ሊሆን ይችላል። ጥራት ያላቸውን ቪዲዮዎች እንዲሁም ደግሞ ጥራት ያላቸውን ምስሎች መጠቀም ሊሆን ይችላል። እነዚህን ተጠቅማችሁ ቫይራል የሆነ ነገር መስራት መጀመር መቻል አለባችሁ። እነዚህን ካደረጋችሁ ቪዲዮችሁ ከ10,000 ወደ 30,000 ከ30,000 ደግሞ ወደ ሚሊየንስ መታየት እድል ከፍተኛ ይሆናል ማለት ነው። 30,000 ቪው ከደረሳችሁ እንኳን ደስ አላችሁ። እዚህ ጋር ዩቲዩብ ቪዲዮችሁን ለሰፊው ህዝብ ሊያሰራጭላችሁ ተዘጋጅቷል ማለት ነው። እዚህ ጋር ወሳኙ ነገር አቬሬጅ ቪው ዲዩሬሽን ነው። ይህም ማለት ደግሞ የመጀመሪያው 3 ሰከንዶች ሰዎች ቪዲዮአችሁ ላይ ስክሮል ሳያደርጉ እንዲቆዩ የማድረግ የሚችል አጓጊ ሁክ ሊኖራችሁ ይገባል። ይህ ማለት ደግሞ መጠቀም ካለባቸው ነገሮች ውስጥ አንዱ ፍጥነት፣ ትራንዚሽን የመሳሰሉትን ነገሮች ብትጠቀሙ ሰዎች ቪዲዮአችሁን ሳይሰለቹ ሳይደብራቸው እስከ መጨረሻ ድረስ የመቆየት እድል ይኖራቸዋል። ለምሳሌ ይህንን ቪዲዮ ብትመለከቱት 5.2 ሚሊዮን ቪው ያገኘበት ቪዲዮ ነው። እርዝመቱ 27 ሰከንድ ሲሆን ሰዎች በአማካይ 26 ሰከንድ አይተውታል። ይህ ማለት 84.7% ተመልካች እስከ መጨረሻው ቆይቷል ማለት ነው። እነዚህ ስልቶች በእያንዳንዱ ቪዲዮአችሁ ላይ በተጠቀሟቸው የተሻለ ቪው እና የተሻለ ሰብስክራይበር ማግኘት የምትችሉበት ስትራቴጂ ነው። እንዲሁም ደግሞ በኮሚኒቲ በተለያዩ ኒቾች ላይ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። እሱን አይቼ ቪዲዮ የምሰራላችሁ ይሆናል። እስካሁን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ እና ላይክ አድርጉት። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ።